ከአላህ በኋላ እናቷ እንጂ ማንም ያሌላት አንድ ምስኪን ወጣት ሴት ነበረች። ያለ ፍላጎቷ የአጎቷን ልጅ አግብታ ትኖር ነበር። የአጎቷ ልጅ በጣም ጨካኝና ሁል ጊዜ ሚስቱን እንደ ሰራተኛ ያሰራትና ይመታት ነበር። ጭካኔው ሲበረታባት ምንም ነገር ማድረግ የማትችል እናቷ ጋር ሄዳ እያለቀሰች የባሏን በደል እና ስቃይ ትነግራት ነበር። እናቷ ምንም ማድረግ ስለማትችል እሷን ከማባበልና ከማጽናናት ሌላ ምንም ማድረግ አትችልም ነበር። ልጅቷም ይሄንን ተግባሯ ባሏ ሲበረታባትና ሲጨክንባት እናቷ ጋር እየመጣች ማልቀሷን ቀጠለች። በዚህም ሁኔታ ላይ ሳለች ያ አሮጊት እናቷ አጀሏ ይደርስና ልጅቷ እናቷ ስር ገብታ ስቅስቅ ብላ እያለቀሰች አንቺ ከሞትሽ ማን ነው የሚያጽናናኝ? ማንስ ጋር መጥቼ ነው አቤቱታዬን የማቀርበው? ትላት ጀመር። እናቷም አምሽሩ ልጄ፣ እኔ ከሞትኩ በኋላ ሲጨንቅሽ እና ሲከፋሽ ነገሮች በሚጠቡብሽ ሰዓት ውዱእ አርግተሽ መስገጃሽን ይዘሽ ወደ እኔ ቤት ነይና ከዛን 2 ረካዓ ሰግደሽ አላህን ለምኜ አቤቱታሽንም ለሱ አቅርቢ ብላ መከረቻት። እናቷ ከሞተች በኋላ ልጅቷ ነገራቶች ጥብብ ሲሉባት የእናቷ ምክር ትዝ ሲላት የውዱእ ውሃ መስገጃዋን ይዛ ወደ እናቷ ቤት ሄደች። ውዱእ አርግታ 2 ረካዓ ሰግዳ እያለቀሰች ለአላህ አቤቱታዋን ነገረች። ሰግዳ አላህን ለምና እንደጨረሰች ደስ የሚል ስሜት ይሰማት ጀመር። ከዛን ቀን በኋላ ነገራቶች ሲጠቡባት መስገጃዋን ይዛ ወደ እናቷ ቤት ትሄዳለች። ከዛም ስትመለስ በጣም ደስተኛ ትሆናለች። በዚህ ጊዜ ተንኮሉ በጣም ደካማ የሆነ ሸይጣን በሁለቱ መሃል ይገባል። ባልየውም ሚስቱ ሁል ጊዜ በደስታ ስትመለስ ይመለከታት ጀመር። ተደብቃ እየሄደች የሆነ ነገር ማድረግማ ጀምራለች ብሎ ይጠራጠራል። እኔ ሳላቀው የምታረገው ነገርማ አለ፣ ማጣራት ይኖርብኛል ብሎ ሚስቱ ወዴት እንደምትሄድ ማወቅ ፈለገ። በቀጣይ ቀንም ሚስቱ እንደተለመደ መስገጃዋን ይዛ ወደ እናቷ ቤት እየሄደች ሳለ ባልየው ተደብቆ ይከታተላት ጀመር። ምስኪኗ ልጅም እንደተለመደው እናቷ ቤት ገብታ መስገጃዋን አንጥፋ አላህን መለመን ጀመረች። አላህዬ ሆይ ባሌን ቀጥተኛውን መንገድ ምራልኝ፣ ለእናቴ ምሕረትህን ከጅላለሁ እያለች ስቅስቅ ብላ እያለቀሰች ዱዓ ስታረግ ባልየው ይሰማታል። ከድንጋጤው ብዛት የሚያረገው ጠፍቶበት ቆሞ እያለቀሰ ይመለከታት ጀመረ። ያ ሁላ አመታት ሚስቱ ላይ እያረገ የነበረ ጭካኔዎችና በደሎች ፊትለፊቱ ድቅን አሉበት። አጠገቧም ተንበርክኮ እባክሽ ይቅርታ አርግልኝ፣ ወላሂ ይሄን ሁላ እንደምታስብልኝ አላቅም ነበረ፣ ይቅርታ አርግልኝ እያለ አጠገቧ ማልቀሱን ቀጠለ። ሚስትየውም ባሏ በድንገት ብቅ ብሎ እንደዚህ እያለቀሰ ይቅርታ ሲጠይቃ ስትመለከት በጣም ተገረመች። ሁኔታዎቹ በአንዴ እንደዚህ መቀያየራቸው እና አላህ ሱብሓነሁ ወተዓላ ዱዓዋን በአንዴ ስለተቀበላት ተደሰተች። ባሏም ከልቡ ይቅርታ ስለጠየቃት እሷም ይቅርታውን ተቀበለች። ማታውኑ ሁለቱም የእናቱ ቤት አደሩ። ተኝተው ሳለ እንዲህ የሚል ድምፅ ሰማች። 10 ዓመት ሙሉ ላንቺ ቅርብ የሆነውን ሰው አቤቱታሽን እያቀረብሽበት ነበር። ነገር ግን ወር ባልሞላ ጊዜ ውስጥ ለጌታሽ አቤቱታሽን አቅርበሽ በአንዴ ከዚህ ሁኔታ ወደዚህ ወደሚያምረው ሁኔታ ቀየረልሽ አለ። አላህ ሆይ የሰው ነገሮች ከሚጠብቁ ከሚከጅሉ አታርገን፣ ባለን ነገር ላይ ተብቃቅተን ከሚኖሩትም አድርገን፣ አንተን ከሚፈሩትም አድርገን። አሚን ያ ረቢ።